አሚን ታላቅ ወንድሜ አሁን እዚሁም ራስ ባውለት የሚባለው ሴም ጀርኒ እሱም በጣም ሙዚቃ መውደድና አለመውደድ ከውስጣችን ነው። አንዳንድ ሰው ሙዚቃ የሚገባለት ሜቢ 20-30 ሆኖ ነው። አንዳንድ ሰው ደግሞ በልጅነቱ በጣም ሙዚቃ አታችመንት ይኖረዋል። በጣም በልጅነታችን ሙዚቃ እንወድ ነበረ። አሁን ግን ከኛ ከፋሚሊ ውስጥ ሙዚቀኛ የለም። we were the first ያንን ሮት የመረጥ ነው። እና በጣም ኢንተረስት ነበርን። ያው በቃ እዚህ ጋር ሂፕ ሆፕም ደግሞ በቃ we made it our own እና ወደ ጀርመኖች ደግሞ እዛ ከነሱ የወሰድነው ነገር ቢኖር የሆነ ከላይ ነገር አያውቁም። if they do one thing they go really deep ገባላ። አሁን ሂፕ ሆፕን ካደነቁ በደንብ ያጠኑታል። በደንብ በቃ አሁን እኔ ጓደኞቼ አሉ እንደዚህ በሬጌ ምናምን ድሬድ አድርጊያቸው የከተብኳቸው አሁን እነሱ ስለ ኢትዮጵያ ብጠይቃቸው ከኔ በለጠ ያውቃሉ። ቀን ቆጥረው ዛሬ እንትነች ይሉኛል። ሊትራሊ አሁን አሉ ፌስቡክ ላይ ብታያቸው ኢትዮጵያዊ ነው የሚመስሉት ማለት ነው። this type of approach አንድ ነገርን በቃ ዲፕ ይዘህ መያዝ ኢንፍሉዌንስ እኛም ላይ ኢምፓክት ነበረው። ሂፕ ሆፕ የሚለውን ነገርን በቃ ሃርድኮር ነው የገባንበት። ድሮ እንደው ከጎናችን የነበሩት ሀበሾች ማለት ነው ይጸልዩልን ነበራል። ገባለ እነዚህ ልጆች ያው ስዋግኝ በቃ አይደለ ባግ ምን ገባለ ችግሮች ናቸው ብሎ ያማን ግን ትምህርት ደግሞ በጣም ሰቃይ ነበረን። እኔም ብራዘሬ ማለት ነው ሲሪየስሊ